ትንሿ መርሚድ። ሰላም ውድ የአቢሲኒያ ተረት ቻናል ቤተሰቦች፣ ቻናሉን ሰብስክራይብ አድርገዋል? ታዲያ ምን ይጠብቃሉ? አዳዲስ ተረቶችን በየቀኑ ለመመልከት ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ጀምሩ። ሰብስክራይብ ስላደረጉ እናመሰግናለን። ከረጅም ዘመናት በፊት በአንድ ባህር እጅግ በጣም ጥልቅ በሆነ ክፍል ውስጥ ለማመን የሚከብድና እጅግ በጣም ውብና አስደናቂ ድንቅ ውበት ነበር። በዚያም ጥልቅ ባህር ውስጥ ታዲያ በሚያምረው ባህር ውስጥ ባለው ውብ መድረክ ላይ ባህሩን የሚያስተዳድረው ንጉስ ቆሞ ይታይ ነበር። ንጉሱም ብቻውን አልነበረም። ስለዚህ ቤተሰቡን የምታስተዳድር ጥበበኛና ውብ ሚስት ነበረችው። እርሷም 6 ልጆችን በፍቅር አሳደገች። እያንዳንዱም ልዕልት ከሌላዋ በአንድ ዓመት ትልቅ ነበረ። ነገር ግን ከሁሉም በጣም ውብ የነበረችው ትንሿ መርሚድ ነበረች። ቆዳዋ ልክ እንደ ጽጌረዳ ቅጠል ለስላሳ ነበር። አይኖቿም እንደ ባህሩ ጥልቅ ሰማያዊ ውሃ ነበሩ። እህቶቿ በእንቁና በውድ ነገሮች ሲያጌጡ ሳለ እርሷ ግን ከነጭ አበቦች የተሰራ ቀለል ያለ አክሊል ብቻ ትለብስ ነበር። ይህ የአክሊሏ ንጽህና ደግሞ የልቧን ደግነት ያሳይ ነበር። ጸጥታን የምትወድና ተመራማሪ ስለነበረች ብዙ ሰዓቷን በቀይ የባህሩ አበቦች የተሞላ ትንሽ የአትክልት ስፍራ ውስጥ ታዘወትር ነበር። ከሁሉም በላይ የምትመኘው ነገር ከላይ ካለው ዓለም የሚመጣውን ድምፅ ለመስማትና ወደ ውሃው ላይ በመውጣት ሰዎች የሚኖርበትን መሬት ማየት ነበረ። ልጄ፣ ሰዎች ቀላል ፍጥረቶች ናቸው። ከኛ በጣም ፈጥነው ይሞታሉ። እኛ እስከ 300 ዓመት ልንኖር እንችላለን። ነገር ግን መጨረሻ ላይ የባህሩ አፈር ነው የምንሆነው። ሰዎች ግን እኛ የሌለንን ነገር አላቸው። ዘላለማዊ ነፍስ አላቸው። ማንኛውም የባህሩ ልጅ 15 ዓመት ሲሆነው ወደ ውሃው ላይ መውጣት ይፈቀድለት ነበር። እህቶቿም አንድ በአንድ ወጡ። እናም ተመልሰው አስደናቂ ታሪኮችን ይናገሩ ነበር። የጨረቃ ብርሃን፣ በላይ የሚያበራ ባህር፣ ትልቅ መርከቦች፣ የአበባ መስኮት፣ በሰማይ የሚበሩ ወፎች፣ እያንዳንዱን ታሪክ የእርሷን ፍላጎት የበለጠ እያጠነከረው መጣ። በመጨረሻም 15ኛ የልደት ቀኗ ደረሰ። በዚህም ምሽት በሚያበራው ውሃ ውስጥ ወደ ላይ ዋኘች። ራሷንም ከውሃው እስኪወጣ ድረስ መዋኘቷን ቀጠለች። ሌሊቱን ጸጥ ያለ ነበር። ከዋክብትም ይበሩ ነበር። እናም ከቅርብ ርቀት ትልቅ መርከብ በመብራቶች ይበራ ነበር። ሙዚቃም በማዕበሉ ላይ ይሰማ ነበር። በጉጉትም ቀረበች። እናም በመርከቡ ላይ አንድ ውብ ወጣት ንጉስ ልጅ ልደቱን ሲያከብር አየች። በማዕበሉ ውስጥም ተሸሽጋ ለሰዓታት ተመለከተችው። ነገር ግን በድንገት የነፋሱ ነጎድጓድ ተነሳ። ሰማዩን በመብረቅ ተከፈተ። ማዕበሎቹም በቁጣ ከፍ ከፍ አሉ። መርከቡም ተሰበረ። በዚህ ትርምስ ውስጥም የንጉሱን ልጅ ፈለገችው። እስክታገኘውም ድረስ እርሷ ሳታውቀው ወደ ታች እየሰመጠች ነበር። እርሷም እጆቹን በዙሪያዋ አጠረችና እስከ ንጋት ድረስ ከውሃው በላይ አድርጋ ያዘችው። ነፋሱም ካለፈ በኋላ ወደ ጸጥ ያለ ቤተ መቅደስ ዳርቻ ወሰደችው። ከቤተ መቅደሱም አትክልት ቦታ ውስጥ አንዲት ወጣት ልጅ እስክትመጣ ድረስ በፍቅር ፊቱን እየተመለከተችው ነበር። የንጉሱም ልጅ ሲነቃ አይኖቹ በመጀመሪያ ያዩት እርሷን ሳይሆን ያቺን ወጣት ነበር። ልቧም ተሰብሮ ትንሿ የባህር ልጅ ወደ ባህሩ ተመለሰች። ከዚያም በኋላ አእምሮዋ ሁሉ በእርሱ ብቻ ተሞላ። እርሷም ወደ ባህሩ አስማተኛ ሴት ለመሄድ ወሰነች። ሰውም እንድትሆን ልትረዳት የምትችለው እርሷ ብቻ ነበረች። የባህሯም አስማተኛ በጨለማና በተጠማዘዘ የባህር ክፍል ውስጥ ትኖር ነበር። ትንሿም የባህር ልጅ ትንሽ ተጠራጠረች። ከዚያም በቀስታ ይህንን አለች፣ እሰራዋለሁ። አስማተኛዋም ድምጿን በአንድ ቅርፊት ውስጥ ዘጋች። እናም መድኃኒቱን ሰጠቻት። ትንሿም የባህር ልጅ ወደ ዳርቻው መዋኘት ጀመረች። እናም መድኃኒቱን ጠጣችው። ከባድም ህመም በሰውነቷ ውስጥ ተሰማ። እናም በአሸዋማ ቦታ ላይ ራሷን ወድቃ አገኘች። ስትነቃም ጅራቷ ጠፍቶ ነበር። በምትኩም 2 የሰው እግሮች ነበሩ። የንጉሱም ልጅ ራሱ አገኛትና ወደ አዳራሽ ወሰዳት። እርሷም መናገር ባትችልም እሱ በውበቷ ተማርኮ ነበር። ለእሱም ደነሰች። እሷም በእሱ ፍቅር ወደቀች። ምንም እንኳን እያንዳንዱ እርምጃዋ እግሮቿን ቢያሳምሟትም፣ ነገር ግን በእሱ አጠገብ መሆኗ ደስታን ይሰጣት ነበር። የንጉሱ ልጅ ግን ያዳነችው ያቺ ወጣት ልጅ ነች ብሎ ያምን ነበር። ነገር ግን ትንሿ መርሚድ ራሷን ነቀነቀች። ትንሿ መርሚድ እሱን እጅግ በጣም ተወደው ስለነበር ልትጎዳው አልቻለችም ነበር። በሌሊትም ወደ ክፍሉ ገባች። እሱም በሰላም ተኝቶ ነበር። ጦሩንም አነሳች። ነገር ግን ፍቅሩ አሸነፋት።
አንበረከካትም። በጩኸትም ጦሩን ወደ ባህሩ ጣለችው። ከእርሱም አጠገብ ሆነች። ይህንንም አላት፣ አንቺ ነሽ ሕይወቴን ያተረፍሽው አላት። አብረውም እጅ ለእጅ ተያይዘው ፍቅራቸውን ተገላለጹ። ይህ ሁሉ ሲሆን የልዑሉ እናት ስትመለከታቸው ነበር። ልጇንም እንዲህ ስትል መከረችው፣ ወደ እሷ ሂድ፣ እርሷ እውነተኛ ዕጣ ፈንታ ነች። መርከቦቹም ወደ ቤት ተመለሱ። እናም ንጉሡ ልጁን ከወደደችው ትንሿ የባህር ልጅ ጋር አጋባቸው። ደውሎቹም በምድር ሁሉ ተሰሙ። ባህሩም በደስታ በራ። እህቶቿም ከማዕበሉ ወጡ፣ በደስታም እየዘፈኑ ዳሯቸው።